አሁን በአዲሱ አሰራር ግን የአሜሪካ ታሪክና የመንግስት አስተዳደር ጉዳዮችን ያካተተ ከ120 በላይ የሚሆኑ ጥያቄዎችን እንዲፈተኑና ከ20 ጥያቄዎች ውስጥም በትንሹ 12ቱን መመለስ እንደሚጠበቅባቸው በዚህ ፈተና አንድ ሰው 12 ጥያቄዎችን እስኪመልስ እንደማይጠበቅና ግለሰቡ 9 ጥያቄዎችን በተከታታይ ከወደቀ ፈተና እንዲቋረጥ እንደሚደረግና በድጋሚ ለማመልከት የአንድ ጊዜ ብቻ እድል እንደሚሰጠው ሲገለጽ ከዚህ ቀደም በነበረው አሰራር ከ100 ጥያቄዎች የተውጣጡ ጥያቄዎች ይቀርቡ እንደነበረና አንድ ሰው የሚጠበቀው ከ10 ጥያቄ 6ቱን መመለስ ብቻ የነበረ ሲሆን አሁን ላይ ግን ለዓመታት ከነበሩ ጥያቄዎች ክምችት እንደሚወጣ መገለጹ ሁኔታውን ለአሜሪካ ነዋሪዎች ከባድ እንደሚያደርገውም ተመልክቷል። ከዚህ በተጨማሪም የአሜሪካ መንግስት ባስቀመጠው ተጨማሪ ቅድመ ሁኔታ አመልካቾች በጎረቤቶቻቸውና በስራ ቦታቸው አማካኝነት ማንነታቸው የሚጣራበት አሰራር መካተቱ የተገለጸ ሲሆን ይህም በተለይም ደግሞ የቋንቋ ችሎታቸው በተወሰነ ለተገደበና እድሜያቸውን ለገፋ አመልካቾችም ሊያስቸግር እንደሚችል የተነገረ ሲሆን በአሜሪካ ለ20 ዓመት ያክል በግሪን ካርድ ለኖሩና እድሜያቸውም ከ65 በላይ ለሆኑ ሰዎች የሚቀርብላቸው የፈተና ጥያቄ ቀለል እንደሚደረግና 10 ጥያቄዎችን ብቻ ከመለሱ የሚያልፉበትን አግባብ መዘጋጀቱን ያነሱት ዘገባዎቹም አመልካቾች 2 ጊዜ ከወደቁ በድጋሚ ማመልከቻ ማስገባት እንደሚጠበቅባቸውና በመጀመሪያም ያስገቡትን እንደሚከለከል ጠቅሰው ከውጫዊ እይታው ለውጡ የቁጥሮች ጨዋታ የሚመስል ቢሆንም ከዚህ ውሳኔ በስተጀርባ ግን የጥያቄዎቹ ውስብስብነት እንዲሁም የመንግስት አወቃቀርና የብሔራዊ ጽንሰ ሐሳቦችን በማካተት አመልካቾች በቀላሉ በዝግጅትና በቃል በመሸምደድ የሚያልፉትን እድል እያጠበበ እንደመጣም አስታውቋል።